በ2025 የፈረንጆቹ አቆጣጠር የቢኤምሲ ሳይካትሪ ያወጣው ወቅታዊ ጥናት እንደሚያሳየው በሀገራችን በኢትዮጵያ የወጣቶች ራስን የማጥፋት ሙከራ በእጥፍ እየጨመረ መሆኑን ያሳያል። ማንም አያምነኝም፣ ሁሉም ሊጎዳኝ ይችላል፣ ሰዎች እየተጠቋቆሙብኝ ነው፣ እኔ ከማንም በላይ ነኝ። እነዚህ ቃላት አንዳንድ ጊዜ ከባድ የስብዕና ችግር ጩኸት ሊሆን ይችላል ብለው አስበው ያውቃሉ? ሰላም ጤና ይስጥልኝ ውድ የሳሌም ኬር ዩቲዩብ ቻናል ቤተሰቦች፣ ሲስተር ኢየሩሳሌም ነኝ። በዛሬው የክፍል 3 ቆይታችን ጤናማ ያልሆኑ የፐርሰናሊቲ ዲስኦርደር አይነቶችና የልጅነት የስነ ልቦና ችግሮችን ከሳይንሳዊ መፍትሄዎቻቸው ጋር ይዤላችሁ ቀርቤያለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። የሳሌም ኬር ዩቲዩብ ቻናል አዲስ የጤና ቻናል እንደመሆኑ ለሌሎች ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁን አሳዩኝ። ኒውሮሳይንስ እንደሚለን ከሆነ በልጅነት ህፃናትን ችላ ማለትና ስሜታቸውን አለመረዳት ለተለያዩ የስብዕናና የፐርሰናሊቲ ዲስኦርደር ሊያጋልጣቸው ይችላል። ይህም በዋናነት አሚግዳላ የሚባለውን የውስጥ አእምሯቸውን ክፍል በመጉዳት ስሜትንና ፍርሃትን ለማመጣጠን ይቸገራሉ። አሚግዳላ በዋናነት አንድ ችግር ሲገጥመን ለዛ ችግር ደመነፍሳዊ ምላሽ የሚሰጥ የአእምሯችን ክፍል ነው። ኖርማሊ አእምሯችን አንድ ችግር ሲገጥመው በሶስት መንገዶች ራሱን ይከላከላል። ያን ችግር መጋፈጥ፣ ከዛ ችግር ማምለጥ ወይም እዛው ችግር ውስጥ ደንዝዞ መቅረት። ስለ ፐርሰናሊቲ ዲስኦርደር ስናወራ በቀጥታ በልጅነት ከቤተሰብ ጋር ወደ ነበረን ግንኙነት ይወስደናል። እነዚህን ግንኙነቶች በቀላሉ ለመረዳት በ5 መንገድ ከፍለን ማየት እንችላለን። የመጀመሪያው ጤናማ ግንኙነት የነበራቸው ናቸው። እነዚህም ወላጆች ለልጆቻቸው ሀሳባቸውን ነፃና ግልጽ ሆነው እንዲናገሩ፣ ስሜታቸውን፣ ሁሉንም ኤክስፔሪየንሶች በነፃነት የሚገልጹበት መንገድ ነው። ይህም ልጆች ሲያድጉ ነፃና ግልጽ ሆነው እንዲያድጉ፣ ሀሳባቸውን ለሌሎች ሼር እንዲያደርጉ፣ ለሌሎች ሀሳቢ እንዲሆኑ ያደርጋቸዋል። ይህም ልጆች ኮንፊደንስ ኖሯቸው ሀሳባቸውን በነፃነትና በግልጽነት እንዲናገሩ ያደርጋቸዋል። ሁለተኛው ወላጆች ለልጆች ጭንቀታቸውንና ኃላፊነታቸውን ሼር ሲያደርጓቸው ነው። ይህም ማለት ልጆች ያለ አቅማቸው ከባባድ ኃላፊነቶችን እንዲሸከሙ ማስገደድ ማለት ነው። ይህም በልጆች ስነ ልቦና ላይ ሌሎችን እስከተሸከሙ ብቻ፣ የሌሎች ስሜት ጥገኛ እስከሆኑ ብቻ ተፈላጊ እንደሆኑ እንዲሰማቸው ያደርጋል። ሶስተኛው የራስን ችግር፣ የራስን ደካማ ጎን በልጆች ማመካኘት ነው። ይህም በሚሆንበት ጊዜ ልጆች ከባባድ ኃላፊነቶችን ለመሸከምና ከሌሎች ጋር ጥሩ የሆነ ጤናማ ግንኙነት ላለመመስረት ትልቅ እንቅፋት ይሆንባቸዋል። በአብዛኛው ጊዜ ሰዎች ሲቀርቧቸው እነሱ እንዳይጎዱ ካላቸው ስጋት የተነሳ ይርቃሉ። አራተኛው ኢነርጂና ፓወርን አለማመጣጠን ነው። ይህም ማለት ወላጆች ልጆቻቸውንና የትዳር አጋራቸውን ሙሉ ነፃነት ለመቆጣጠር ሲሞክሩ ልጆች ላይ የሚፈጠረው ስነ ልቦናዊ ጫና ነው። ይህም ልጆች የሚፈልጉትን እንዲያገኙ በማልቀስ በመጮህ ሀሳባቸውን እንዲገልጹ ያደርጋቸዋል። ወደፊት ላይ ደግሞ የሚፈልጉትን ነገር እንዲያገኙ ሌሎች ላይ አምባገነን በመሆን ሌሎች ላይ በመጮህ የሌሎችን መብት በመርገጥ የሚፈልጉትን እንዲያስፈጽሙ ያደርጋቸዋል። አምስተኛው ወላጆችና ልጆች ገደብ አልባ ግንኙነት በሚኖራቸው ጊዜ ነው። ይህም ማለት ወላጆች ለልጆች እድሜያቸውን ያላማከለ ከባባድ ሚስጥሮችን በሚነግሯቸው ጊዜ የሚፈጠረው ስነ ልቦናዊ ጫና ነው። ያለመፈለግ ስሜት፣ የበታችነት ስሜት፣ ያ ነገር የተነገራቸው እነሱ የማይጠቅሙ ልጆች ስለሆኑ አድርገው እንዲያስቡ ያደርጋቸዋል። የሌሎች ሰዎችም የስሜት ጥገኛ እንዲሆኑ ያደርጋቸዋል። ወደፊት ላይ ደግሞ ሌሎችን እስካልተሸከሙ ድረስ፣ የሌሎች ጥገኛ እስካልሆኑ ድረስ ተፈላጊ እንዳልሆኑ እንዲያስቡ ያደርጋቸዋል። አሁን ደግሞ ስለ ፐርሰናሊቲ ዲስኦርደር አይነቶች እናያለን። በዋናነት ከልክ ያለፈ አስቸጋሪ ባህሪ ስላላቸው የፐርሰናሊቲ ዲስኦርደር አይነቶች እናያለን። የመጀመሪያው ፓራኖይድ ፐርሰናሊቲ ዲስኦርደር ነው። የቅርብ ጥናቶች እንደሚያሳዩት በዓለም አቀፍ ደረጃ የመከሰት እድሉ ከ2 እስከ 4% ነው። እነዚህ ሰዎች የሚያሳዩቸው 4 ዋና ምልክቶች የመጀመሪያው በማህበራዊ፣ በኢኮኖሚያዊ፣ በፖለቲካዊ ህይወታቸው ከልክ ያለፈ ተጠራጣሪ ናቸው። ማንንም ሰው አያምኑም። ሁሉም ሰው ሊጎዳን ይችላል ብለው ያስባሉ።
በተጨማሪም ትችትን ይፈራሉ። የሌሎችን ፖዚቲቭ የሚሆን ኔጌቲቭ ትችት በሌላ መንገድ ነው የሚረዱት። እነሱ ደግሞ የሌሎችን መልካም ስራ የሚሆን ያጣጥላሉ። ሁለተኛው ስኪዞታይፓል ፐርሰናሊቲ ዲስኦርደር ነው። ይህም በተለየ መልኩ ከሰው የማይገጥም ባህሪ ስላላቸው ሰዎች ያጠነጥናል። እነዚህ ሰዎች በተለየ መልኩ ራሳቸውን አስማታዊ ኃይል እንዳላቸው ያስባሉ። ጤናማ የሆነ ማህበራዊ ህይወት የላቸውም። ያም የሆነበት ምክንያት ምስቅልቅሉ የወጣ ቤተሰብ ውስጥ አደገኛ ሱስ፣ የወሲብ ጥቃት፣ ሌሎች የተለያዩ የቤተሰብ ችግር፣ ስድብ፣ ቁጣ፣ ድብድብ ካለበት ቤተሰብ ውስጥ ያለፉ ልጆች ኒውሮሳይንስ እንደሚለው ኮግኒቲቭ ዲስቶርሽን ወይም የአስተሳሰብ መዛባት እንዲከሰትባቸው ትልቅ ምክንያት ይሆናል። ያ ስነ ልቦናዊ ተጽዕኖ አድጎ የበታችነት ስሜት እንዲኖራቸው፣ እነሱ የተለዩ ፍጡራን እንደሆኑ እንዲያስቡ ያደርጋቸዋል። ኮግኒቲቭ ዲስቶርሽኑ ደግሞ የተለያዩ ክስተቶችን ሊሆን ይችላል፣ አጋጣሚዎችን፣ የሰዎችን ትኩረት፣ የሰዎች አሳሳቅ፣ ራሱ ሁሉንም ነገር እነሱ ወደ ክፋት ነው የሚቀይሩት። ሶስተኛው ናርሲስቲክ ፐርሰናሊቲ ዲስኦርደር ነው። ይህም ማለት ከልክ ያለፈ ራስ ወዳድነት ነው። ይህም የመጣው በልጅነታቸው ከወላጆች የወረሱት ኢነርጂና ፓወርን አለማመጣጠን ነው። ይህም በሌሎች ህይወት ፈላጭ ቆራጭ እንዲሆኑ፣ ሌሎች ላይ አምባገነን እንዲሆኑ የሚያደርግ ባህሪ ይፈጥርባቸዋል። የእነዚህ ሰዎች ዋና 5 ምልክቶች፣ አንደኛው ከልክ ያለፈ ራስ ወዳድ ናቸው። የሌሎችን ፖዚቲቭ ትችት ይፈራሉ። ትንሽ ሰርተው ብዙ መመስገን ይፈልጋሉ። በተጨማሪም ለራሳቸው ጥቅም ሌሎችን ማኒፑሌት ያደርጋሉ። እነዚህ ምልክቶች የፐርሰናሊቲ ዲስኦርደር በሽታዎች ምልክቶች ሊሆኑ ስለሚችሉ መደበኛ የሆነ የስነ ልቦና ሕክምና ቢያደርጉ ይመከራል። በተጨማሪም ራስን መገምገም፣ ጤናማ የሆነ ማህበራዊ ግንኙነትን መፍጠር፣ መንፈሳዊ ቦታዎች ማዘውተር፣ መደበኛ የሆነ የአካል ብቃት እንቅስቃሴ ማድረግ፣ በቂ እንቅልፍ መተኛት ይመከራል። በዛሬው ክፍል 3 ቆይታችን ስለ ፐርሰናሊቲ ዲስኦርደር ዋና ዋናዎቹን ሃይላይት አይተናል። በቀጣይ ክፍል የቀሩትን የፐርሰናሊቲ ዲስኦርደር አይነቶች እናያለን። ለሳሌም ኬር አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። የዛሬው ቪዲዮ ለሌሎች ተደራሽ እንዲሆን ላይክ እና ሼር አድርጉ። በቀጣይ ክፍል እስከምንገናኝ ሰላም ጤና ይስጥልኝ። የሳሌም ኬር ዩቲዩብ ቻናል አዲስ የጤና ቻናል እንደመሆኑ ለሌሎች ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁን አሳዩ።